በመጀመሪያ ላይ ኳን ከተባለ በጭንቀት ከተሞላ ሰው ጋር እንተዋወቃለን። እሱም መተኛት ባለመቻሉ ባህሪው ከጊዜ ወደ ጊዜ እየተዛባ መጥቷል። በሚቀጥለው ቀን ጠዋት ወደ ስራ ሲሄድ የመንገድ አደጋ ያጋጥመዋል። ለማየት ለጥቂት ጊዜ ቆም ይላል። ነገር ግን ቀድሞውኑ ስለረፈደበት በፍጥነት ወደ ስራ ጥሎ ይሄዳል። ስራ ሲደርስ ተቆጣጣሪው እንደገና እንደረፈደበት ይነግረዋል። ኳን የረፈደው 5 ደቂቃ ብቻ እንደሆነ ይከራከራል። እንዲሁም አንዳንዴ ቀድሞ እንደሚመጣ ይጠቅሳል። ነገር ግን ተቆጣጣሪው እንደሱ ያለ ጀማሪ ሰራተኛ የማርፈድ መብት እንደሌለው ይመልስለታል። ኳን የአለቃውን ባህሪ መታገስ እንደማይችል ይናገራል። ተቆጣጣሪው ክርክሩን እንዲያቆም አዞ ከስራ ያባረዋል። በኋላም ቤት ውስጥ ኳን አሻንጉሊቶቹን ዳግመኛ ከስራ መባረሩን ይነግራቸዋል። ወደፊት የለም ክፍያ የለም እያለ ከአሻንጉሊቶቹ አንዱን አንስቶ እንዲህ ይላል፣ ያን ያህል አይደለም። እንደ አጋጣሚ ሆኖ አሁንም መሳሪያዎቹና የምትሄጅበት ቦታ አለሽ። የምታርፍበት ቦታ እስካለ ድረስ ሁሉም ነገር ሰላም ነው አይደል? አሻንጉሊቱን መልሶ ያስቀምጥና ወደ አልጋው ተመልሶ የምትተኝበት ቦታ ያለሽ በእኔ ምክንያት ነው ይላል። ከዚያም እሷን ለመጠበቅ ከሰማይ እንደተላከ ለአሻንጉሊቷ ይነግራታል። ከዚህ በኋላ ተከታታይ የሆኑ አስገራሚና የሚረብሹ ራእዮች ይመጣሉ። እንግዳ የሆኑ ምስሎች ኳንን ይከቡታል። በስተጀርባ የፈረስ ድምፅ ይሰማል። ምስሎቹም ፊቱን ይነካኩታል። በድንገት አንዲት ትንሽ ልጅ ትመጣለች። ልጅቷ አትፍራ፣ እኔን እንድትጠብቅ ከሰማይ ተልከሃል ትለዋለች። በዚያ ቅጽበት እስከዚያው ድረስ ተቆጥተው የነበሩት አስፈሪ ምስሎች በድንገት ይረጋጋሉ፣ ደስተኛ ይሆናሉ። በመቀጠል ኳን ምግብ ቤት ውስጥ ሲሰራ እናየዋለን። ባለቤቷ መታ ልምድ አለኝ ብለህ ነበር፣ ነገር ግን ስጋውን በጣም አወፈርከው ትለዋለች። ቀጭን አድርጎ እንዲከትፈውና 7 ወይም 8 ቁራጭ ብቻ እንዲያቀርብ ትነግረዋለች። ልክ በዚያን ጊዜ ደንበኛ ሂሳብ ለመክፈል ሲጣራ ባለቤቷ ትሄዳለች። በኋላ ኳን ለትንሿ ልጅ አንድ ቁራጭ ይሰጣታል። ይህንን ባለቤቷ ታስተውላለች። በዚህ ጊዜ የኳን እግር አስፈሪና እንግዳ ቅርጽ ይዞ እናያለን። በመጀመሪያው የሥራ ቀኑ ስንፍና እንዳለበት ትነግረዋለች። ከዚያም ሌላ ሰራተኛ የእሱን ቦታ እንዲይዝ ትነግራለች። ኳን እኔ ምን ላድርግ ሲላት በግልጽ እንደተባረረ ትነግረዋለች። ያንኑ ምሽት ኳን ጋዜጣ ላይ ስራ ሲፈልግ አይኑ የአንድ ባለሀብት ሚስት መቃብር ተቆፈረ የሚል ጽሑፍ ላይ ያርፋል። ትንሿ ልጅ አጠገቡ ትታያለች። እሱም ደሃ ቢሆንም የደህንነት እርዳታ እንደማይቀበል ይነግራታል። በዚያ ምሽት የሬሳ አመድ ማቆያ ኮሎምብረም ሰብሮ በመግባት አመድ መያዣዎችን ጠርሙሶች ዩራንስ ይሰርቃል። አንዲት የሞተች ልጅ መንፈስ ስትከታተለው አያውቅም ነበር። ከዚያ አመድ መያዣዎቹን በጥንቃቄ ቦርሳ ውስጥ ከቶ መሳቢያ ውስጥ ማስታወሻ አይተዋል። ማስታወሻውም ይህንን ማስታወሻ ስታዩ አመድ መያዣውን $50,000 ተቤዡት ይላል። በማግስቱ ጠዋት ከአንድ ሰው ስልክ ይደርሰዋል። መቼ እንደፈለጉት ይጠይቃል። ሰውየው ግን አንፈልገውም፣ የፈለግከውን አድርገው ይለዋል። ኳን ተበሳጭቶ ወደ ክፍሉ ሲመለስ አንዱ አመድ መያዣ ወደ ላይ መደርደሪያው ተንቀሳቅሶ ያገኘዋል። አመድ መያዣውን አንስቶ መጸዳጃ ቤት ይወስደውና አመዱን ወደ መጸዳጃው ገልብጦ ፍላሽ ያደርገዋል። የሟች ሰው መንፈስ በስተጀርባው ቆሞ እንደነበረ አላስተዋልም። በመቀጠል ኳን ክፍሉ ውስጥ ተኝቶ እናየዋለን። ከጥቂት ቆይታ በኋላ ወደ ክፍሉ የሚመጣ የሰው ኮቴ ይሰማል። ከዚያም አንድ ሰው በሩን ለመክፈት ይሞክራል። ነገር ግን ወደ ውጭ ሲታይ ማንም አይታይም። ኳን በከባድ እንቅልፍ ውስጥ ይቆያል። አንድ ድምፅ እዚህ እኔ የማርፍበት ክፍል አለ ሲል ይጠይቃል። ሌላ ድምፅ ደግሞ ለ3 ዓመታት ቤት አልባ እንደነበረ ይናገራል። ኳን በድንገት ይባንናል። ድምጾቹ እባክህ ዘንልን እያሉ ይማጸናሉ። ደንግጦ ተነስቶ መዶሻውን ይይዛል። በጥንቃቄም ወደ ውጭ ለመመልከት ይሞክራል። ለጥቂት ጊዜ ካሰበ በኋላ እሱ ራሱ ሌላ ቤት እንደሚፈልግ የሚተኛው በሬሳ ሳጥን በሚያህል ጠባብ ክፍል ውስጥ እንደሆነ ይናገራል። ሰዎቹም ስለማያውቃቸው ያለበቂ ምክንያት ሊያስገባቸው እንደማይችል ይነግራቸዋል። መናፍስቱ በሩን መምታታቸውን ይቀጥላሉ። ኳን ተበሳጭቶ በሩን በመዶሻ ሲመታው ድምፅ ወዲያው ይቆማል። በመስኮቱ ቀዳዳ ሲመለከት ማንም የለም። ነገር ግን በድንገት አንድ መንፈስ ብቅ ሲል ደንግጦ ይወድቃል። መዶሻውን በመስታወቱ ላይ ሲወረውር መናፍስቱ አካባቢውን ጥለው ይሸሻሉ። ኳን አመድ መያዣውን መመለስ ከሚፈልግ ሰው ስልክ ይደርሰዋል። በኋላ ባዶ ምግብ ቤት ውስጥ ለብቻው እየበላ ሳለ ድምጾቹን ይሰማል። ነገር ግን ችላ ብሎ መብላቱን ይቀጥላል። ከጥቂት ቆይታ በኋላ የበር ድምፅ ይሰማል። ከመቀመጫው ተነስቶ ወደ በረንዳ መጥቶ ቢመለከትም ማንም የለም። በድንገት አንድ ሰው እየፈለከኝ ነው ይለዋል። ሰውየው ቀጠሮ እንዳላቸውና ኪት የተባለ ዘመዱ በአሰቃቂ ሁኔታ እንደሞተ ይነግረዋል። ኪት ያዘነች ሚስት ትቶ መሞቱን እሷ በዚህ ጉዳይ እንድትረበሽ ስለማይፈልግ እሱ ሊጨርሰው እንደመጣ ይገልጽለታል። ኳን ስምምነቱን አሁኑን እንጨርስ ይልና አመድ መያዣውን ከቦርሳው ያወጣል። ሰውየውም የገንዘብ ጥቅል ይሰጠዋል። ኳን ገንዘቡ የቆየ $1,000 ኖት መሆኑን ሲናገር ሰውየው ሄዶ እንዲቆጥረው ይነግረዋል።
ኳን ሌላ ጠረጴዛ ላይ ተቀምጦ ገንዘቡን ይቆጥራል። በዚህ መሃል ሰውየው በድብቅ በስልኩ ፎቶ ያነሳዋል። ኳን ገንዘቡ ትክክል መሆኑን ሲያረጋግጥ ሰውየው ጠረጴዛ ላይ የለም። ወደ በሩ ሲመለከት ሰውየው ቆሟል። ኳን የሰውየውን ፊት በደንብ ሲመለከተው የሰረቀው አመድ መያዣ የዚህ ሰው መሆኑን ይረዳል። ወደ ኋላ ሲመለከት መንፈሱ ጠፍቷል። ኳንም በድንጋጤ ጥሎ ይሄዳል። ትዕይንቱ ወደ ኋላ ይመልሰንና ሰውየው ለሚስቱ ድምፅ መልእክት ሲተው እናያለን። በተመሳሳይ ጊዜ ሚስቱ ቤት ለሰዎች እያሳየች ስለነበር መልእክቱን ችላ ትለዋለች። ሰውየው መልእክቷን ተቀብሎ ምላሽ ሲሰጥ የትራፊክ መብራት አረንጓዴ ይበራል። መኪናውን ሲያስነሳ አንድ ትልቅ መኪና ሊገጨው ሲል ለጥቂት ያመልጣል። ነገር ግን ከፊት የመጣ መኪና ተጋጭቶት ወዲያውኑ ይሞታል። ይህ በፊልሙ መጀመሪያ ላይ ኳን ያየው አደጋ ነው። ፖሊሱ የመኪናውን ፍርስራሽ ሲመረምር የሰውየው ግማሽ ፊት መቆረጡን አይቶ ራሱን ይስታል። በኋላ በቀብር ስነ ስርዓቱ ላይ ሚስቱ ወደ አውሮፓ ሊወስዳት ቃል ገብቶ እንደነበረ እያለቀሰች ትናገራለች። ብዙ ገንዘብ እንድታቃጠልለት ትጠይቃለች። የትም ቦታ እንዲሄድና ጥሩ የሬሳ አመድ ማቆያ ቦታ እንደምትፈልግ ትናገራለች። በመቀጠል አመድ ማቆያ ቦታ ላይ ሆና ስልኩን አመድ መያዣ ውስጥ ታስቀምጣለች። ከጥቂት ቀናት በኋላ ስልኳ ይጮኻል። የባሏ ስም በስልኩ ላይ ይታያል። ባሏ ናፍቀሽኛል፣ ወደ መቃብሬ ነይ ይላታል። በድንገት ትባንናለች። ኳን ይዞት የመጣውን የገንዘብ ጥቅል ይከፍታል። ነገር ግን ገንዘቡ ሄልመኒ ለመናፍስት የሚቃጠል ወረቀት መሆኑን አይቶ ይደነግጣል። ገንዘቡን ጎድጓዳ ሳህን ውስጥ አድርጎ ማቃጠል ይጀምራል። የትንሿ ልጅ መንፈስ ፈርታ ወደ ኋላ ትሸሻለች። የሚቃጠለው ወረቀት ርችቶች ላይ ይወድቃል። ኳን ግን በአእምሮ መታወቅ ውስጥ ስለነበር አያስተውልም። ከጥቂት ቆይታ በኋላ ኳን ሰውነቱን በእሳት ተያይዞ ከክፍሉ ይወጣል፣ ወድቆም ይሞታል። በሚቀጥለው ቀን ሴትዮዋ አመድ መያዣው ወደ ቦታ መመለሱን ታያለች። ስልኩ ግን የለም። መሳቢያ ውስጥ ስልኩን አግኝታ ትደነቃለች። ቻርጅ አድርጋ ስልኩን ስትከፍተው የኳን ፎቶ ታገኛለች። ፖሊሱ ታውቆ እንደሆነ ሲጠይቃት አላውቀውም ትላለች። የምግብ ቤቱ ባለቤትም መንፈስ እንደነበረች ይገልጻል። ኳንም አሁን መንፈስ ሆኗል። ከሁለቱ ህፃናት መናፍስት ጋር ሲሄድ ይታያል። ቀጣዩ ታሪክ ኤወርድ ኢን ዘ ፓልም ይጀምራል። ሆ የተባለ ሰው ለሚስቱ ጡረታ እንደሚወጣ ሲነግራት እናያለን። ሚስቱ ልጃቸው ፕራግ ውስጥ በፒያኖ ውድድር ማሸነፉን የሚገልጽ ሲዲ ትሰጠዋለች። በዚያ ምሽት አብረው ራት እንዲበሉ ትጠይቀዋለች። አንድ የገንዘብ ኖት መሬት ላይ ይወድቃል። ጎንበስ ብሎ ሲያነሳ አንዲት ሴት መንፈስ ወደ ሱቁ ስትገባ ያያል። መንፈሷ አይን እንደሌላት ያስተውላል። አንድ ትል ከአይኗ ወጥቶ እጁ ላይ ያርፋል። ሚስቱ ምን እያረክ ነው ስትለው እንዳትንቀሳቀስ ይነግራታል። ደንግጣ እንደገና እነዚያን ነገሮች እያየህ ነው ትላለች። አንድ ሴት መንፈስ ትከሻዋን ስትነካት ሚስቱ ትሸሻለች። ሆ ለጓደኛው ላን መናፍስት ዳግመኛ ማየት እንደጀመረ ይነግረዋል። ሆ በልጅነቱ ትኩሳት በነበረበት ወቅት መናፍስት ያይ እንደነበረ ያወራሉ። ሆ በሱቁ የልጁን ሲዲ ሲያዳምጥ ባልና ሚስት ሚስተርና ሚስስ ቾንግ ይገባሉ። ሚስስ ቾንግ ድንገት ቀዝቃዛ አየር እንደሚከተላት ትናገራለች። ሆ ቀደም ሲል ምግብ ቤት ውስጥ ያያቸው መናፍስት መሆናቸውን ያስተውላል። የባህር ውሃ ሽታ እንደሚሸተው ሲነግራቸው ባሏ ዋና ሲያስተምር እንደዋለ ይናገራል። ሚስስ ቾንግ የበሰበሰ ሽታ እንደሚሸታት ትናገራለች። ሆ የሥራው የመጨረሻ ቀን ስለሆነ ጉዳያቸው እንደማይጨርስ ይነግራቸዋል። ይልቁንም ጎረቤት ወደ ሆነች ላን እንዲሄዱ ይመክራቸዋል። እነሱ ከወጡ በኋላ አንዲት የትምህርት ቤት ልጃገረድ ትገባለች። ሆ እንዴት ሊረዳት እንደሚችል ሲጠይቃት ወደ ውስጥ ትገባለች። ሆ በኮምፓሱ የሆነ ችግር እንዳለ ይገነዘባል። ልጅቷ ኢን ዘ ሀርት ኦፍ ዋተር የሚለውን ዘፈን ትጠይቀዋለች። የልጅቷን መዳፍ ማየት ይፈልጋል። ግራ እጇን እንድታሳየው ይጠይቃታል። ግራ እጇ ዕጣ ፈንታ እንደሚያሳይ ይገልጻል። ሆ የልጅቷን የልደት ቀን ተቀብሎ ኮከቧን ሲያይ የልጅቷ መንፈስ አፍትቶ ሲመለከተው ያያል። ስሟ ሻንግ ስዊቲንግ እንደሆነ ትነግረዋለች። ስለ ፍቅረኛዋ ሲጠይቃት ትበሳጭና ትወጣለች። እሷ የተቀመጠችበት ወንበር ረጥቦ ያገኘዋል። ሻን ወደ ላን ሱቅ ሄዳ የምታስመልስ ትመስላለች። ላን ሆ ሲመጣ ነገሩ ከባድ እንደሆነ ይነግራታል። ልጅቷ በውሃ ሰጥማ እንደሞተች ይገምታሉ። ሚስተር ቾንግ ፍቅረኛዋ እንደነበረ ይገነዘባል። በኢንተርኔት ሲያጣሩ የ16 ዓመት ተማሪ እንደነበረችና ከ2 ቀን በፊት ባህር ውስጥ እንደተገኘች ይረዳሉ። የ3 ወር ነፍሰ ጡርም ነበረች። መንፈሷ አሁን የሚስተር ቾንግን ሚስትና በሆዷ ያለውን ጽንስ ልታጠቃ እንደምትችል ይሰጋሉ። ላን ወደ ሚስተር ቾንግ ደውላ ወደ ቤት እንደምትመጣ ተነግሯለች። ሚስተር ቾንግ ልጅቷ ከትምህርት ቤት ተማሪ እንደነበረች ያረጋግጣል። ሚስስ ቾንግ በቤቷ ውስጥ መንፈሱን ጥቃት እያስተናገደች አለች። ሆና ላን ሲደርሱ ሚስተር ቾንግ በሩን መክፈት አልቻለም። ሆ ሚስተር ቾንግ ከልጅቷ ጋር ግንኙነት እንደነበረውና እንድትሞት እንዳደረጋት ይናዘዛል። ሆ በሩን አንኳኩቶ ሻን በሩን እንድትከፍት ይለምናታል። የልጁን ሲዲ ሊመልሱት እንደፈለጉ ይነግራታል። በሩ ሲከፈት ይገባሉ። ሻን ሚስስ ቾንግን አደጋ ውስጥ ታገኛታለች። ላን ሚስስ ቾንግ ልታድን ትሞክራለች።
ሆ መንፈሷን ሻንን ይይዛታል። ማርከር ይዞ የልጅቷን እጅ ከፍትና ፍቅር የሚል ቃል በመዳፏ ላይ ተቀርጾ ያያል። ሻን ለምን እንደበሰበሰ ትጠይቃለች። ሆ እሱ እንኳን ይህንን እንደጻፈልሽ አያስታውስም ይላታል። እጇን ከፊት አድርጋ እንድታይ ይነግራታል። ሻን እያለቀሰች ትጠፋለች። ምሽት ላይ ሆ ከቤተሰቡ ጋር ሲገናኝ ልጁን መናፍስት እንደሚያይ ይረዳል። ልጁ ይህ ችሎታ ፒያኖ ሲጫወት የተለየ ስሜት እንደሚሰጠው ይነግረዋል። ሆ ለሚስቱ ይህንን ሚስጥር አልነገራትም። በመጨረሻ ታሪክ ጂንግዢ ብዙ ሰዎች ጠላትን በወረቀት ላይ እየረገሙ የሚመቱበትን የጠንቋይ ቦታ እናያለን። ኩ የተባለች ሴት ቹ የተባለችውን ጠንቋይ ሰራተኛ ታገኝና ፎቶ ትሰጣታለች። ኩ ፎቶዋን ራሷን እንድትመታላትና ምራቷ ነፍሰ ጡር ስለሆነች ጽንሱ እንዲጨነግፍ እንድታደርግላት ትጠይቃለች። ቹ ይህንን ለማድረግ ተጨማሪ ገንዘብ ትጠይቃለች። በኋላ አንዲት ወጣት ልጅ ትመጣለች። ልጅቷ አንድ እግር ጫማ ብቻ ነው ያደረገችው። 4 ሰዎች እንድትመታላት ትጠይቃለች። ልጅቷ ራሷ ጫማውን ይዛ ወረቀቶቹን መምታት ትጀምራለች። ጠንቋዮቹም እርግማን ትናገራለች። ልጅቷ በከባድ ቁጣና ህመም ታለቅሳለች። ጠንቋዮቹ የልጅቷን ጫማ ካስቀመጠችበት አንስታ ትሰጣታለች። ጫማዋ ቹ ጋር የሆነበት ምክንያት ልጅቷ ቀደም ሲል በ3 ወንዶች ተጠልፋ ተደፍራ እንደነበረና ጠንቋዮቹ በወቅቱ ብትመለከትም ምንም ሳታግታት ቀርታ ነበር። አንድ እግር ጫማውንም ያስቀመጠችው የዛን ቀን ነበር። መንፈሷ አሁን በቀሏን በሁሉም ሰዎች ላይ ጀምራ ነበር። ጠልፈዋት ከነበሩት ውስጥ አንደኛው ሰው በማሳጅ ላይ ያለ በመንፈሷ ሆኖ እግሩ ወደ ላይ ተዘቅዝቆ ይሞታል። ሁለተኛው ሰው ራሱን ከፎቅ ላይ አሰቃቂ በሆነ ሁኔታ ይወረውርና የባስ አናት ላይ ሲወድቅ ጭንቅላቱ ተገንጥሎ ጎዳና ላይ ይመገቡ የነበሩ ሰዎች ጋር የፈላ ውሃ የያዘ ባለክዳን ውስጥ ይገባል። ሶስተኛው በዳይ ሰው ከቤተሰቡ ጋር ሆኖ እያለ ቹ ደውላ ልታስጠነቅቀው ትሞክራለች። ነገር ግን ስልኩ አልሰራላትም ነበረ። መንፈሱ ከሰውየው ሚስት ጀርባ ይታያል። ሰውየው የጠንቋያ የቹ የራሷ ልጅ መሆኑ እጅግ አስገራሚ ነገር ነበር። ሊፍቱ ወደ ታች ወርዶ ሲደርስ በዳዩ የቹ ልጅ ስልኩን አንስቶ ነበር። ጠንቋያቹ በፍጥነት ወደ ህንፃው እንዲመለስ ትነግረዋለች። ነገር ግን ድምጿ እየተሰማው አልነበረም። ሰውየው መንገዱን የሳተ መኪና መንገድ ዳር የነበረውን ብረት በኃይል ይመታዋል። ብረቱ ተገንጥሎ በፍጥነት ሰውየው ልብ ውስጥ ተቀርቅሮ ከግንብ ጋር ይሰፋዋል። መንፈሷ ልጅ የመጨረሻ ስዕሉን ስትረግጠው ቹ መኪና ይገለበጥባትና መኪና ስር ተቀረቀራለች። ልጅቷ መራገሟን ስትቀጥል ቹ ልጅቷን ልጄን ማሪውና ዘላለሙን በእስር ቤት ይኖር ትላታለች። እኔን ግደይኝ ብላ ትማጸናለች። ልጅቷ ግን ቹ ልጇን በማጣት እድሜ ልኳን እንድትሰቃይ እሷን ትታ ልጇን ትገድለዋለች። መንፈሷ የበደሏትን ሰዎች አንድ በአንድ ሁሉንም ትበቀላለች። ፊልሙ የሚያበቃው ልጅቷ 2 ጫማዎቿን አድርጋ በመንገድ ላይ ስትሄድ ይሆናል።